ትሩንጎ ሞላ ትባላለች። ተወልዳ ያደገችው በደሴ ልዩ ስሙ መርሳ ወረዳ ነው። በሳውዲ አረቢያ በስራ ላይ ለ5 አመታት ስትሰራ ቆይታለች። 3 አመት በስራ ፈቃድ፣ ቀሪውን 2 አመት ያለ ስራ ፈቃድ። በጥቅሉ የሁለት ልጆች እናት ነኝ። ልጅ አስተምራለሁ። ቤተሰብ ማስተዳድረው ነኝ። ስለዚህ ከዚህ ሲጀም በምን አስተዳድራቸዋለሁ፣ በምን አስተምራቸዋለሁ? ልጆች ግዴታ ያው ካገኙኝ ይዙናል። ያው ካረቦቹ በተቀመጥነ ግን አያገኙንም። እንደዚህ እየተሽለከለክን እንሰራለን። እኔ ለራሴ አሁን መሄድ አልፈልግም። አልሄድም። መስራት የምፈልገው ከእጃቸው እስከገባው ድረስ እሰራለሁ። እንዴት ነው የምትሰሪው? እስቲ የስራሽን ሁኔታ አስረጅኝ። መጀመሪያ ሲቀጥሩ ዝም ብሎ ነው የሚቀጥሩት ማለት ነው። ግን ስትኖሪ ስትግባቢ ያው አንዳንድ ነገር ሲያወሩሽ ትነግራቸዋለሽ። ከዚህ ከገባሁ 2 አመት ነው የወጣሁት ብዬሻለሁ። አንድ ቤት ነው የምሰራው። አልቀያየርኩም ቤት ማለት ነው። ወደ ሶሪያ ነው ሀገሯ። ተግባብተን ችግሬን ተራልፋ ችግሯን ተራልቼ ነው የምንኖረው። ችግር የለባትም። አሁን በሚወራው ራሱ እንዳልወጣባትና ለመደበቅ የምትፈልገው ማለት ነው። የሌሎቹ ደግሞ የተለያየ አሁን ራሱ ያስወጧቸው ነው ደግሞ ፈርተው የሚያስወጧቸውም አሉ። መቼ ነው ቡጡ የተባላችሁት? በ24 አካባቢ ማለት ሳምንት ሮብ ማለት ነው። እኔ ለራሴ አሁን ዱባይ 2 አመት ሰርቼ ኢትዮጵያ ሄጄ ፈቃድ አውጥቼ ስራ ጀምሬ ነበር። አስመርሮኝ መስራት እንዴት ብዬ እንደምሰራ የቂጥ መቀመጫ የገበያ የቂጥ መቀመጫ የለሽ መሄጃ መንጫ የለሽ እና ሁሉ ነገር ወጭ ነው። በቃ ስትቀመጭም ወጭ አለው፣ ፈቃድ ስታወጪ ወጭ አለው፣ ቀረጥ አለው እና ብዙ ችግር ስላለው አይደለም የመጣው። ነጃት አበራ በሳውዲ አረቢያ በስራ ላይ ለ6 አመታት ኖራለች። ለ11 ወራት በህጋዊ የስራ ፈቃድ፣ ቀሪዎቹን አመታት ያለ ስራ ፈቃድ በመስራት ላይ ትገኛለች። ሳውዲ አረቢያ ያለ መኖሪያ ፈቃድ በመስራት ላይ የሚገኙ የውጭ ዜጎችን ለማስወጣት የወጣው ህግ ለሷ ጥሩ እንደሆነ ትናገራለች። በእኔ ጥሩ ህግ ይመስለኛል። ምክንያቱም ያው አሁን በምትወጪበት ሁኔታ በዚህ በ3 ወር ውስጥ ወጪ ያው በፈቃደኝነት ነው የምትወጪው። ወደፊት ከተከፈተ የመግባት ነው ካለሽ መግባት ትችያለሽ። እዚህ ገደብ 3 ወር ተሰጥቷል፣ ተጀምሯል። 5 ቀን ምናምን ወጣ። ከ3 ወር በኋላስ ምንድነው ያሉት? ከ3 ወር በኋላ ያለው እንግዲህ ያው ጥሩ ነገር እንደማይኖር ነው። ይሄ ነው ተብሎ የተገለጸ ነገር የለም። ያው ግን ያው የወጣው እድል ጥሩ እድል ነው። ስለዚህ ምን አሰብሽ አንቺ? የአንቺን ይመለከትሻል እንግዲህ ይሄ ነገር? ምንም ይመለከተኛል። ኢንሻአላህ ከዚህ ጋር 2 ወር በኋላ ለመውጣት አስባለሁ። ያው ሀገር ያለው ሁኔታ ካልተመቸኝ በድጋሚ ለመመለስ እቅዱ አለኝ። ሀሊማ መሐመድ በሳውዲ አረቢያ ስትኖር 5 አመቷ ነው። 2 አመት በስራ ፈቃድ፣ 3 አመታት ደግሞ ያለ ስራ ፈቃድ። ህጉ ቢወጣም እስከሚይዙኝ ድረስ እሰራለሁ። ወደ ኢትዮጵያ መመለስ አልፈልግም ትላለች። የጀን ሰጥቼ ለመሄድ እንደዚህ በፈቃደኝነት አሁን መሄድ አልፈልግም። ያው ማለት ያው ህጋዊ ሆኜ መጥቼ ምንም ጥቅም ስላላየሁበት ህጋዊ ሆኜ ብመጣ ያን ነገር አይደገምም የምልበት ምንም አጋጣሚ አይኖርም። ጌታ ትንሽ አብቅቷል ከዚህ ሀገር እስካለኝ ድረስ እኖራለሁ። ያው በአጋጣሚም ክልያዝ እችላለሁ። አሁን መያዝ በጣም ስለበዛ ማለት ነው። ስሙን መግለጽ አልፈለገም። ከኢትዮጵያ በሶማሌላንድ እንዲሁም የመን በእግርና በመኪና በጀልባ ተጉዞ ወደ ሳውዲ አረቢያ ለሁለተኛ ጊዜ ተመልሶ ከመጣ ገና 1 ሳምንቱ ነው። ጉዞ በጣም ስቃይ ነው። በጣም ከምንም በላይ ማለት ነው። እንግዲህ ውጡ ከተባልንም ያው እንዳላ ፈቃድ ሀገራችን ላይ ወጣን ለመለወጥ እንሞክራለን። ወደ ሀገራችን ገብተን ማለት ነው። ሙሐባ ኢብራሂም ይባላል። በሳውዲ አረቢያ ያለ መኖሪያ ፈቃድ 4 አመት በስራ ላይ ይገኛል። ተወልዶ ያደገበትን በኢትዮጵያ ደቡብ ክልል ባንኩራ ወረዳን ጥሎ 15000 የኢትዮጵያ ብር ከፍሎ በየመን ባህር ተሻግሮ ሳውዲ አረቢያ ይገኛል። በቃ ያው አሁን ያለችን ነገር ሰብሰብ አድርገን ያው አሁን ስራም እየቆመ ነው። ስራ ሲቆም ያው ተዘጋጋጅተን ማግባት ሀገር ከራስ የሚደረግ አማራጭ የለም። አሊ እንደ ብዙዎቹ ኢትዮጵያውያን በጀልባ ባህር ተሻግሮ ነው ያለ መኖሪያ ፈቃድ ለ4 አመታት በስራ ላይ የሚገኘው። 9000 ሪያል ከፍሎ እንደመጣ ነው የሚናገረው። እንግዲህ ውጡ ያው ነው 3 ወር ያህል ነው ቀን ሰጡና ያው እንግዲህ መውጣት ነው። ሌላ ምንድን አለ? አብዱል አዚዝ ከመልከዲር ይባላል። በባህር ነው የገባው። ወደ ሳውዲ አረቢያ ከመጣ 5 አመታትን አስቆጥሯል። ፍላጎት የለንም መግባት። ምክንያቱም ሀገራችን ከዚህ ገብተን ምንም የያዝነው ነገር የለንም። ብንገባም እዛ ምን እንሰራለን? በቃ ምንም የተለየ ነገር ስለሌለ ምንም ማድረግ አንችልም። እና ምን አሰብክ አንተ በግል? በርግጥ ወደ ሀገሬ መግባት አልፈልግም። እዚሁ በቃ ያኔ ጊዜ ገደቡም አልፎ የሆነም ነገር ቢያረጉን እዚሁ ቢገሉንም እዚሁ መኖረው በቃ ሞተን በቃ እንመጣለን ወደ ሀገር ከምንገባ። እንደዚህ ለምን አስጨከነህ? ወደ ሀገር ገብተህ መስራት አታስብም? ከምኑም ካረጋዋለች ሀገር በቃ በጣም አስቸጋሪ ነው። ባለሜ የታለ